ይሄን የሚያስገርመኝ ልንገር ሁለት አዲስ ተጋቢ ባልና ሚስቶች ናቸው ቤታቸው ሰላምና ፍቅር የሞላበት ነበር ከቅርብ ጊዜ ወዲህ ግን ጭቅጭቅና ንትርክ ቤታቸውን እየጎበኘው መጥቷል በዚህ ምክንያት ከአቅም በላይ ስለሆነባቸው መሐላቸው አንድ አባት ያስገባሉ ማን የገቡትኛ አባትም ጥያቄዎችን ያቀርባሉ ለምንድነው የምትጨቃጨቁት እሱ ያቆረፈ እየመጣ ለምንድነው የምታቆርፈው ስራ ላይ ሰላም አይደለም ስራዬ ላይ የሚያስቸግር ነገር እየገጠመኝ ነው ታዲያ አንቺ ለምን አትታገሽም ለምን አውቃለሁ መቼ ነግሮኝ ትላለች ሚስትም ከዛምኛ አባት መፍትሄ ያሉትን ያስቀምጣሉ አንተ ከቻል ከዚህ በኋላ ስራ ላይ ያለውን ችግር ወደ ቤት ይዘው ባትመጣ ጥሩ ነው ነገር ግን ከአቅም በላይ ሆኖ ይዘው የምትመጣ ከሆነ ለሚስትህ ምልክት አሳያት አንቺ ምልክቱን ባየሽበት እንትን መታገስን ቻይ ከዛ በኋላ ኑሯችሁ ይስተካከላል ብለው አስማምተዋቸው ይሄዳሉ ባልና ሚስት ይስማማሉ ከዛ ምልክት ያስቀምጣሉ ምልክታቸው ምንድነው ከዚህ በኋላ ከስራ ስትመጣ ተበሳጭተ ከሆነ በር ላይ አረንጓዴና ቀይ መብራት አረግልሃለሁ ቀዩን ትጫናለህ እኔም ነገሮችን ለመታገስ ሞክራለሁ ደና ከሆንክ ደግሞ አረንጓዴውን ትጫናለህ ሰላም እንሆናለን ይባባላሉ የመጀመሪያ ቀን ባል ወደ ስራ ይሄዳል ሲመለስ ልክ በሩ ጋር እንደደረሰ ትዝ ይለዋል አረንጓዴና ቀይ መብራት ተቀምጦለታል ስራሱ ጥሩ አልነበረም ድካም ተሰምቶታል ስለዚህ ቀዩን ይጫናል ሚስት ከደጅ ነው ልብሱን የተቀበለችው ወደ ቤት ሲገባ እግሩን አጠበችው ልብስ አቀረበችለት ምግብ አበላችው ተንከባክባ አሳደረችው ባልም ደስተኛ ሆኖ አደረ በንጋታው ባል ወደ ስራ ይሄዳል ሲመለስ አረንጓዴና ቀይ መብራት አሁንም ፊት ለፊቱ አሉ ዛሬ ትንሽ ስራ ሰላም ነበር ሚስቱንም ማስጨነቅ አልፈለገምና አረንጓዴውን ተጫነ ወደ ቤት ሲገባ የትላንቷን ሚስት አላገኛትም በጣም በብስጭት ነበር የጠበቀችው ትላንትና እኮ እንዲህ ስትል የታገስኩ ስለተበሳጨ ነበር ትላንትና እንዴት ትናገረኛለህ ትላንት እንደዚህ እንዴት ይሆናል እጥፍ ድርብ የሆኑ ብስጭቶችን አመጣች ይሄን ነገር ባል በጣም በእንትን ባለ ቁጥር እየተበሳጨ ስለመጣ ራቱን ሳይበላ ገብቶ ይተኛል ከዛ በኋላ በሶስተኛው ቀን ባል ከስራ ተመልሶ ይመጣል አሁን አረንጓዴና ቀዩ መብራት ፊት ተፋጠደ አረንጓዴውን መንካት አልፈለገም የትላንቱን ጭቅጭቅ መድገምም አይፈልግም ስለዚህ ቀዩን ተጫነ ሚስት ከበር ድጋሚ ተቀበለችው ከትላንት ወዲያ እንደነበረችው ነው ያሆነችላት ጫማውን አወለቀች እግሩን አጠበችው ልብሱን አቀረበችለት በጣም ተንከባከበችው በሰላምም አደረ በአራተኛ ቀን ባል ወደ ስራ ይሄዳል ሲመለስ አረንጓዴና ቀይ መብራቶች አሉ አሁን አረንጓዴውን እንደበንትን በጣም ፈርቶታል ቀዩን ተጫነ ሚስት እንክብካቤዋን ቀጠለች ይሄ ነገር ቀናቶች እየወለደ ሳምንታት ያለፉት ወራቶች እንደገሙ ቀስ በቀስ ባል ሁሌ ቀዩን እየተጫነ ሚስትም እየተንከባከባቸው ኑሯቸው ሰላም የሆነ ነው መሰለው ከስንት ጊዜ በኋላ ግን ባል ማሰብ ጀመረ ለምንድነው ሁሌ ቀዩን ስጫን ዝም ያለችኝ ለምንድነው አረንጓዴ መጫኔ እንትን ብሏት የማያውቀው ለምሳሌ ቆይ እስኪ ለማንኛውም አረንጓዴ መጫን አለብኝ ብሎ አንድ ቀን ከስራ ሲመጣ አረንጓዴን ለመጫን ይወስናል እንደምንም ድፍረቱን ያሰባስብና አረንጓዴውን ይጫናል ወደ ቤት ሲገባ ሚስት እንደወትሮው አልነበረችም ለያዥ ለገናጅ እስከሚያስቸግሩ ድረስ ከፍተኛ ጸብ ይነሳል ውስጧ ያስቀመጠቻቸውን የቁርሾ ቃላቶች በሙሉ አውጥታ ተዘረግፋቸዋለች ባልም መታገስ አልቻለም በዚህ ምክንያትም የሁለቱ ሰዎች የትዳር መጨረሻ የዛን ቀን የሆነው እዚህ ላይ ሁለት ነገር ልንገርክ የመጀመሪያው ሚስት ወደ ኋላ ወደፊትም የምታስብናት ሴት ማለት እኛ በተፈጥሯችን 100 ሜትርና አንተን አይደለም የምናየው በጣም ረጅም ርቀት ወደ ኋላም ወደፊትም እናያለን ይሄንን ራሱ በምሳሌ ልንገርክ ለምሳሌ ወደ ቤት ስትገባ አንድ ብርቱካን ብቻ ይሆናል ቤት ውስጥ ያለው ያንን ብርቱካን ቆርጠህ ስትበላ ለሚስትህ አላጎረስክም ይሆናል ይሄ ነገር ዛሬ ነው የተቀመጠው ሚስት በሆዷ ለምን አላጎረሰኝም ልትል ትችል ይሆናል ይሄ ዛሬ የተቀመጠ ነገር ከ3 አመት በኋላ ተመልሰህ ወደ ቤት ስትገባ በመታገኛት አንድ ብርቱካን ላይ ይወሰናል ያንን ብርቱካን ቆርጠህ ለሚስትህ አንድ ዘለላ ልታጎርሳት ስትል ታስታውሳለች ከመቼ ወዲህ ነው ብርቱካን የምታጎርሰኝ ታስታውሳለህ አንድ ጊዜ እኮ ለብቻ በልተሃል እነዚህ ነገሮች ሚስት ሆድ ውስጥ ተቀምጠው ሲብላሉ የከረሙ ነገሮች ስለነበሩ እንደ አዲስ ይነሱብሃል ያ ማለት ከ3 አመት በፊት የነበረ አንድ ብርቱካን ከ3 አመት በኋላም ላላ አንድ ብርቱካን ምክንያት ሊሆን ይችላል ማለት ነው እያልኩ ያለሁት ክፋተኛ ወይም ደግሞ የሆነ ቂም የምንይዝ ሆነን አይደለም የሴት ልጅ ባህሪ ግን ወደፊትም ወደ ኋላም ረጅም ርቀት የማከማቸት አቅም ስላለው ነው ወንድ ልጅ ደግሞ በተፈጥሮ ነገሮችን የሚፈራና ጭቅጭቅን የሚጣላ ነው ስለዚህ ጭቅጭቅና ነገሮች እንዳይመጡ ሲል እያንዳንዱን ትንንሽ ነገሮች አንስቶ ለመነጋገር ፈቃደኛ አይሆንም ከዚህ ልክ እንደ ሰውየው አረንጓዴ እየበራ እንደገባው ሁሉን ነገር በቀላሉ ዝም ብሎ ማለፍ ይፈልጋል በየቀኑ እየቋጨው እየገደለው እየቋጠረ አይሄድም እያንዳንዱን ትንንሽ ነገሮች እየተወ ይሄዳል ሴት ደግሞ በባህሪዋ እንደዛ የምትይዝናትና ውስጧ ያስቀመጠች ትሄዳለች ይሄ ነው እንግዲህ ችግር ሆኖ የሆነ ሰዓት የሚፈጠረው አከማሽታ ያስቀመጥክላት ነገር የሆነ ቀን ከፍተኛ ማህበል ሆኖ ይመጣል ያኔ ልትታገሰው አትችልም ልክ እንደ ሰውየው የገነባው ነገር ሁሉ ነው የሚበተነው በቃ ታግሶ የሆነ ሰው ወይም አጠራቅሞ የሚያስቀምጠው ነገር አንዴ የሚያወጣ ሰው እጅግ በጣም ከባድ ነውና
ወንዶች ማድረግ ካለባቸው ትልቁ ነገር ብዬ ማስበው በየቀኑ ህይወታችሁ ውስጥ ያለው ጥቃቅን ነገር ሳትሰለቹ እዛው ጋር እየገደላችሁት መሄድ አለባችሁ ብዬ ነው ማስበው። ሴት ልጅ ደግሞ ይሄንን ባህሪያችንን ከተረዳችሁ እያንዳንዱ ነገሮቿን ምክንያት እየሰጠችና እዛው ጋር እየቋጨች አብራ ነገሮቹ መልካም የሆነ ነገር አስቀምጣ ብታልፍ የተሻለ ነው ብዬ አስባለሁ። አንዳንድ መቻሎች ጎርፎ ነው ሲመጡ የማይወስዱት ነገር የለም።